ከዚህ በፊት የሰራሁት ስህተት ስላለ ብዙዎችም አሁን እየሸሹኝ ስላሉ እንደ በፊቱ ተቀባይነት ስላጣሁኝ ምናልባት ይሄ ነገርን ባወጣ ተቀባይነት አገኛለሁ ብላ ይዛ የወጣቸው ነው። ከዛ ደግሞ ልጁም ወጥቶ ይቅርታ ወጣቱን ለማስተማር ነው። እንደውም አድቨርታይዚንግ እኮ ነው የሰራኸው። እነዚህ ሰዎች የወንጌል አማኞችን አታክ እያደረጉ ነው። የወንጌል አማኞችን ስም እያጠፉ ነው። ይደውላል። በቀን ሁለቴ ምናምን ይደውላል። ማታ ማታ በቃ እንደዚህ እጅህን የሚያመህ ቦታ ጫን እና ጸልይልኝ ስፒከር ላይ ሻል ነገር ነው። ወይኔ ጉዴ ደፋበት። ሰላም ሰላም ውድ ተመልካቾቼ እንዴት ናችሁልኝ? በጣም ነው የማመሰግነው። ቻናሌን ሰብስክራይብ ስላደረጋችሁልኝ ስለምትመለከቱልኝም በጣም አመሰግናለሁ። ዘመናችሁ ሁሉ እየተባረከ ይሁን። አንድ ውይይት ስሰማ ነበረ በዩቲዩብ ቻናል ላይ ነው። አርቲስት ገነት ንጋቱ አንድ ሰው ይዛ ቀርባ ይህም ሰው ከዚህ በፊት አርቲስት ነበርኩኝ ሞዴልም ነበርኩኝ ይላል። በዚህ ውይይታቸው ላይ ታዲያ ብዙዎችን ያስቆጣ እኔንም በጣም የተናደድኩበት ነገር ነው። ስንት እግዚአብሔርን የሚፈሩ ፓስተሮች ባሉበት አንድ ፓስተር እንደዚህ አደረገኝ ብሎ መውጣቱ በጣም ነው ብዙዎችንም ያስቆጣው። ይህ ሰው የፓስተሩን ስም ቢጠቅስ ኖሮ የትኛው ቸርች እንደሚያገለግል ቢጠቅስ ኖሮ ብዙዎቻችንም የምንቃወመው ነው። ያንንም ሰው ይዘን ለፍርድ እንዲቀርብ ብዙዎቻችንም የምንጠይቀው ጥያቄ አለ። ይህ ሰው ግን የፓስተሩን ስም አልጠቀሰም። የትኛው ቸርች እንደሚያገለግል የጠቀሰው ነገር የለም። ዝም ብሎ በደፈናው ፓስተር ብሎ ብዙዎች እግዚአብሔርን የሚፈሩ ፓስተሮች ባሉበት ዝም ብሎ ፓስተር ብሎ እንደዚህ በመናገሩ አንደኛ ጥላቻም ይመስለኛል። እኔ ምንም የሆነበት ነገር የለም። ይህ ሰው ጥላቻ ነው። እንደውም ይሄ ሰውዬ እንዲሁ ሳይኮሎጂ ቢያየው እንደው መልካም ይመስለኛል። ለምን ከዚህ በፊት ፊልምም ስሰራ በእንደዚህ አይነት ጉዳይ እንደዚህ ተብዬ እንደዚህ ተጠይቄ ነበርና ፊልም እንዳልሰራም ተደረግኩኝ ብሏል በኢንተርቪው ላይ። አሁንም በእንደዚህ አይነት ጉዳይ እንደዚህ ሆኖ ብለው የፓስተር እንደዚህ መጣና እኔ ይሄ ሰውዬ የሆነም ችግርም አለበትም ነው የምለው። እንደገና ደግሞ ገነት አርቲስት ገነት እንደው ምን ነካት? እንግዲህ አርቲስት ነኝ ብላለች። ስለ ማህበራዊ ሚዲያ እንግዲህ መቼም እውቀቱም ይኖራታል እና እንደዚህ ብናገር ብዙዎቹንም ሊያስቆጣ ይችላል። ይህንን ኢንተርቪው ይዤ ብወጣ አንድ ሃይማኖት ስለሚነካ ብዙዎችንም ሊያስቆጣ ይችላል ብላ ማሰብ ነበረባት። እውነት እንደው ሚዲያ ላይ እንደምትሰራው እንደ አርቲስትነቷን የፓስተሩ ስም የትኛው ቸርች ነው የሚያገለግለው ብላ መጠየቅም ነበረባት። መቼም ውይይት ከማድረጋቸው በፊት ከካሜራ ያው በስተጀርባ ነው የሚባለው፣ መቼም ሳይነጋገሩ አይቀርም። ምንድነው ይዘን የምንቀርበው? ስለምንድን ነው የምትነግረኝ? ምንድን ነው የምንወያየው? ምን ሆነሃል? ምን የሆንከው ነገር ሳለ ብላ እንግዲህ በፊት ተወያይተው ነው በኋላ ላይ ነው አይደለ መተው ካሜራ ላይ ቁጭ ብለው የሚወያዩት። ይህን ሁሉ እኮ መጀመሪያውኑ አስባ ነው አይደል? እኔ እንደው ሆን ብላ ነው አርቲስት ገነት ሆን ብላ ነው ይህንን ነገር ይዛ የወጣቸው። መጀመሪያውኑ የሰውየው ስም ሳይጠቀስማ በፍጹም ይሄ ነገር መለቀቅም የለበትም ብላ ማስቀረት ሁሉ እኮ ትችላለች። የሰውየው ስም ሳይጠቀስ እንዲሁ በደፈናው ፓስተር ተብሎ ስንት እግዚአብሔርን የሚፈሩ ፓስተሮች ባሉበት በፍጹም ይህንንማ አላወጣውም ብላ ራሱ እንትን ማለት ትችል ማስቀረትም ትችል ነበር። ግን ሆን ብላ ነው እሷ መጀመሪያውኑ እንግዲህ ያሰበችው ይሄ ያን ሀሳብ ነው። ከዚህ በፊት የሰራሁት ስህተት ስላለ ብዙዎችም አሁን እየሸሹኝ ስላሉ እንደ በፊቱ ተቀባይነት ስላጣሁኝ ምናልባት ይሄ ነገርን ባወጣ ተቀባይነት አገኛለሁ ብላ ይዛ የወጣቸው ነው። ከዚህ በፊት የሰራችው እንትን አለ፣ ያው ተቀባይነትም እንደ በፊቱ አታለች። ስለዚህ ብላ ይህንን ባወጣና ይህንን እንትን ብወያይና ይሄ ነገር ቢወጣ ብዙዎችን ተቀባይነት አገኛለሁ በሚል ነው እሷ ይዛ የመጣችው። ግን በስህተት ላይ ሌላ ስህተት ነው የሰራችው። የኛው ስህተት በዚህኛው ይታረምልኛል ብላ ነበረ። ግን በስህተት ላይ ስህተት ነው የሰራችው። ምንም የሚታረም ነገር የለም እና መጠየቅ አለባት። እኔ በዚህ አጋጣሚ ኢትዮጵያ ወንጌላዊ ካውንስልን በጣም ነው የማመሰግነው ክስ ስለጀመረ።
መከሰስ ነው ያለባቸው፣ መጠየቅ ነው ያለበት። መጀመሪያ ይህን ይዛ ስትወጣ ለወጣቱ ምን ያስተምራል? ከዛ ደግሞ ልጁን ወጥቶ ይቅርታ ወጣቱን ለማስተማር ነው። እንደውም አድቨርታይዚንግ እኮ ነው የሰራኸው። ብዙ ሀብታሞች ናቸው፣ በጣም ገንዘብ ያላቸው ናቸው ብሎ አድቨርታይዚንግ ነው የሰራው። ታዲያ ለወጣቱ ምንድን እያስተማርክ ያለኸው? ለወጣቱ ብዙ ሀብታም መሆናቸውን ልትነግር ነው የወጣኸው? ይሄ አድቨርታይዚንግ ነው እንጂ ምንም ለወጣቱ የምታስተምረው ነገር የለም። ፓስተሮች እግዚአብሔርን የሚፈሩ የእግዚአብሔርን ቃል የሚያስተምሩ የመዳንን መንገድ የሚያሳዩ ባሉበት አገር እንዲሁ በደፈናው ፓስተር ብላችሁ እንደዚህ አይነት ነገር ውይይታችሁ ላይ ማቅረባችሁ ብዙዎቹን ያስቆጣው። መጠየቅ አለባቸው። ብዙ ሰዎች ብዙ ነገር ብለዋልና እስቲ ከተናገሩት ነገር ውስጥ አብረን እንስማ። ምን አይነት ድራማ ነው የምትሰሩት? ነገሩን ሐላል ላይ አውጥታ አንዴ ካስጣችሁ በኋላ ፓስተሩንም በዛው አጋልጡት፣ ፓስተሩ የሚጋለጥ ከዛ ፓስተሩን በማስረጃ ውቀሱት፣ ክሰሱት። ህግም ህዝብም ከናንተ ጎን ነው። ከዛ ውጪ ግን ዝም ብሎ ስም ማጥፋት ከሆነ እናንተ ራሳችሁ እንድትከሰሱ እንድትጠየቁልን ነው። ምን ሆነሽ ነው ገንዬ? በጊዜ ወዲህ እንደ ካሮት ወደታች ቁልቁል ነው እየሄድሻለሽ እንዴ? ልናቆምሽ ሁሉ አልቻልንም። በአመት 2 3 ነው የምትሳሳችሁ። በሰላም ነው መንግስት። እውነት ነው። ብዙ ጊዜ በምትሰራቸው ስራዎች ሁሉ ዩቲዩበሯ ላይ ይዛ በምትወጣቸው ነገሮች ሁሉ ብዙ ስህተቶችን ትሳሳታለች። ብዙ ነገር በቃ የማይሆን ነገር እንትን ትላለች፣ ትደጋግማለች። እና እንደው በመጀመሪያ አንድ ነገርን ይዘሽ ከመውጣትሽ በፊት እንደው እግዚአብሔር ቃል ማስተዋል ይጋርዳል፣ ጥንቃቄ ይጠብቃል። እንደው በማስተዋል አስተውለሽ ምንድን ይዤ የሚቀርበው ወጣቱንስ ያስተምራል ወይ? ለህዝብስ ይጠቅማል ወይ? ምንስ ነው ይዤ መውጣትስ ያለብኝ ብለሽ እንደ አርቲስትነትሽ እንደው አስበሽ ነው እንጂ ይዘሽ መውጣት ያለብሽ እንጂ ይሄ አሁን ይዘሽ የወጣሽ ነገር አንደኛ በእምነቱ ላይ ያለሽን ጥላቻ ነው የሚያሳየው። ሁለተኛ ከዚህ በፊት የሰራሁትን ስህተት እንደው ብዙ ህዝብም እንደ በፊቱ ተቀባይነት ስላላገኘሁኝ አሁን ይህንን ብለቅ እንደው ብዙ ተቀባይ አገኛለሁ ብለሽ ሌላ ስህተት ውስጥ ነው ግን እየገባሽው። እና እንደው ልጁ እንኳን ወጥቶ ይቅርታ ጠይቋል። አንቺ ምንም ያልሽው ነገር የለም። ልጁ ይቅርታ ቢጠይቅም እንዲሁ ፓስተር ብሎ ብዙ እግዚአብሔር የሚፈሩ ፓስተሮች ባሉበት ስለተናገረ የተጻጻፍኩትም ጽሑፍ አለ ቴክስትም አለ ብሏል። ያ ዴሊት ደግሞ አድርገዋለሁ ብሏል። እና ያ እኮ ይወጣል በቀላሉ። በአሁኑ ጊዜ ምን ቴክኖሎጂ በሰለጠነበት ጊዜ እኮ ያ ከዚህ በፊት የተጻጻፉት ካለ ራሱ ይወጣል። ፓስተር ነው ብሎ የተናገረውን የዛን ሰውን ስም ማውጣት አለበት ነው እኔ የምለው። ለምን በቃ ያን ሰውን ለፍርድ መቅረብ አለበት። እውነተኛ ከሆነ ይህ ሰው እንደዚህ አይነት ነገር ደርሶበት ከሆነ ያን ፓስተር ነው የተባለው ሰው ለፍርድ መቅረብ አለበት እና ስሙ ማን እንደሆነ የቸርች እንደሚያገለግል መውጣት አለበት። ከወጣ በኋላ አንዴ ከተናገረ በኋላ ነብይ ነው ፓስተር ነው ምናምን ብሎ ዝም ብሎ መዘበራረቅ ሳይሆን ስሙን መጥቀስ፣ የቸርች ነው የሚያገለግለው ማን ነው እሱ ብሎ ስሙን መጥቀስ አለበት። እንዲሁ የፕሮቴስታንትን እምነት በመጥላት ፓስተር እንደዚህ አድርጓል ተብሎ እምነትን ስም ማጥፋትን እኔ ብዙም መልካም አይደለም። እውነት የኢትዮጵያ ሕዝብ በፍቅር የኖረ ሕዝብ ነው። ምንድን ነው አሁን አርቲስት ገነት ንጋቱ ይህንን ኢንተርቪው ይዘሽ መውጣቱ ምንድን ነው አስፈላጊነቱ? ጨዋ ሕዝብ ባለበት አገር ይህንን ኢንተርቪው ይዘሽ መውጣቱ ምንድን ነው ጥቅሙ? የዛ የፓስተር ስሙ ባልተጠቀሰበት የቸርች እንደሚያገለግል ባልተጠቀሰበት ይህንን ኢንተርቪው ይዘሽ መውጣቱ ምንስ አስፈላጊ ነው? በመጀመሪያ ስለ ዩቲዩበር አሁን ብዙ የሚያስተምሩ ልጆች አሉ። ተማሪ እወቂ፣ ምን መስራት እንዳለብሽ፣ ምን ማድረግ እንዳለብሽ፣ ለህዝብ ይጠቅማሉ ወጣቱ ሲያስተምራሉ ብለሽ በደንብ እንትን ብለሽ ነው አንድ ነገር ይዘሽ መውጣት ያለብሽ እንጂ እየተደጋገመ ስህተት መስራቱ ራሱ መልካም አይመስለኝም። ብዙ ሰዎችም እስቲ ብዙ ነገር ብለዋልና አንድ ሁለቱን እስቲ ደግሞ በጣም ትልቅ የላቀ ቦታ ገብቶ መማርም አይጠይቅም። መሰረታዊ የሆኑ የምንጠብቃቸው መርሆች ሊኖሩሽ ይገባል። እነዚህ ሰዎች የወንጌል አማኞችን አታክ እያደረጉ ነው። የወንጌል አማኞችን ስም እያጠፉ ነው። ይሄ ሰዶም ነው ወንድን የሚፈልግ ፓስተር ነቢይ ነው የተባለውን ሰው ካላጋለጣችሁ ይሄ ሰው
በእግዚአብሔርም በሰውም ዘንድ ኃጢአትም ወንጀልም እየሰራ ነው። ትውልድን እየገደለ ያለ ሰው ነው። ይጋለጥ። ያለበለዚያ ግን እናንተ የተቋሙን ስም የወንጌል አማኞችን ስም እያጠፋችሁ እንደሆነ ይታወቅ። የኢትዮጵያ ወንጌል አማኞች ካውንስል ይህን ሰምቶ ዝም እንደማይል አምናለሁ። እውነት ነው። በለፈለፉ በአፍ ይጠፉ ይላል እና እውነት ነው። አንድ ነገር ከመናገር በፊት ይህን ነገር ህዝብ ያስቆጣል ወይ? ሃይማኖት ይነካል ወይ? ውድ ተመልካቾቼ እንደው ፓስተር በሚል ብቻ ስሙ ሳይጠቀስ የት ቸርች እንደሚያገለግል የት ቦታ እንዳለ ምንነቱንም ሳይጠቀስ ፓስተር በማለት ብዙዎቹ እግዚአብሔርን የሚፈሩ ፓስተሮች ባሉበት የእግዚአብሔርን ቃል የሚያስተምሩ ፓስተሮች ባሉበት አገር ፓስተር በሚል የሃይማኖትን ማጠልሸት እንኳን እንደው መልካም አይደለም ለማለት ነው። ውድ ተመልካቾቼ በጣም ነው የማመሰግነው ቪዲዮን ስለምትመለከቱልኝ። ፕሊስ አሁንም እጠይቃችኋለሁ፣ ልክ ቻናሌን ስትመለከቱልኝ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉልኝ እላችኋለሁ። ተባረኩልኝ፣ ሰላም ሁኑልኝ፣ ደህና ሁኑልኝ።